ሰላም ሰላም፣ ውድና የተከበራችሁ የሲናን ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን ነው። እኔ ያለው እግዚአብሔር ይመስገን ደህና ነኝ። በጣም ተጠፋፍተናል፣ ተናፍቃችኋል ቤተሰቦች ሁላችሁ የምወዳችሁ። እውነት ለመናገር በጣም ነው የናፈቃችሁ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። አንዳንድ የታዘብኳችሁና የገረመኝ ነገር ላጫውታችሁ እና በነገራችን ላይ ደንተል እየሰራሁ ነው። እስቲ ላጫውታችሁ፣ እንጫወት እስቲ የገጠመኝን ነገር ከስደት ዓለም ከተመለስኩኝ በኋላ የገጠመኝን ነገር እንዲሁም ደግሞ እንደ እኔ ከስደት ተመልሳችሁ ኢትዮጵያ እያላችሁ የገጠማችሁ ነገር እስቲ በኮሜንት ላይ ጻፉልኝ፣ አስቀምጡልኝ። እስቲ ማንበብ ፈታ ልበልበት እና በነገራችን ላይ ኮሜንት ማንበብ ውስጤ ነው። በጣም ነው ደስ የሚለኝ፣ በጣም ነው የሚያስደስተኝ። ሰው በኮሜንት አስተያየታችሁን፣ ሀሳባችሁን አስቀምጡልኝ ልላችሁ እወዳለሁ። እኔ በጣም የገረመኝና ላጫውታችሁ ወይም ደግሞ ልነግራችሁ ከታዘብኩት ነገር ላካፍላችሁ የወደድኩት ነገር አለና እርግጠኛ ነኝ ብዙዎቻችን ወይም ደግሞ ብዙዎቻችሁ ያጋጠማችሁ ትኖራላችሁ ብዬ አስባለሁ። ደግሞ እርግጠኛ ነኝ ያጋጥማችኋል። ምክንያቱም እኔ ልጅ እያለሁ ስሰማ ያደግኩት ነገር ነው፣ ግን አላምንም ነበረ። በጣም ልጅነት ይሁን አላውቅም፣ ብቻ ድሮ ልጅ እያለሁ ስሉ ሰማለሁ፣ ግን አላምንም፣ ውሸት ይመስለኝ ነበረ። እኔ ምን ገጠመኝ መሰላችሁ? ወደ ኢትዮጵያ ከተመለስኩ 6ኛ ወር ደፍኛለሁ። አሁን የካቲት ነው መጋቢት፣ መጋቢት ሊገባ ነው፣ የካቲት አልቆ ማለት ነው። እና በጣም ከገረመኝ ነገር እቃ ለመግዛት ስትሉ ከስደት እንደተመለሳችሁ ወይም ደግሞ ከአረብ ሀገር እንደተመለሳችሁ ሲያውቁ ተጨምሮባቸው አያውቅም። የቤት ክራይ ከአረብ ሀገር እንደመጣችሁ ሲያውቁ ተጨምሮባችሁ አያውቅም። ቤት ለመግዛት ከአረብ ሀገር እንደመጣችሁ ሲያውቁ አልተጨመረባችሁ። እኔ ግን የገረመኝ ያጋጠመኝ ነገር ይሄ ነው። ምን አለ መሰላችሁ? እኔ በስደት ዓለም 4 ዓመትን ሰርቻለሁ። 4 ዓመት ሙሉ ስሰራ ኢትዮጵያ ላይ ምንም ነገር አልገዛው፣ ምንም ነገር አልሰራው። ብሬንም በባንክ ነበረ ስልክ የነበረው፣ ብዙ ብርም አልነበረኝም። ከመጣው በኋላ ግን በጣም ሁሉም ነገር እየተወደደ ሄደ። መሬት አይታሰብም፣ ቤት መሬት ምናምን አይታሰብም እና በጣም ውድ ሆነ። ያለችኝ ብርና እኔ የምፈልገው ነገር በጭራሽ ነው የማይገናኝ። ከዛ ምን ለማድረግ አሰብኩ መሰላችሁ? ለምን ከባንክ ተበድሬ መሬት አልገዛም አልኩኝና አንድ ቀን ይሄ ሀሳብ መጣልኝ። ከዛ አሪፍ ሀሳብ ነው አልኩኝና መሬት እስቲ ካገኘው ያኔ በምችለው አቅም ካገኘው ብዬ አጠያየኩት። ከዛ አገኘው፣ ዋጋውንም ነገሩን፣ ተግባባን። ሸጪውም እሻለኝ፣ በተግባባኑ ዋጋ ልንፈራረም አዲስ አበባ ሄድ። ከዛ ከስደት እንደተመለስኩኝ ሳቅ እኔ አይደለሁም በነገራችን ላይ ነገርኩትን፣ ግን አብሮኝ የነበሩ ሰዎች ነበሩና አንዳንድ ሰው በልብስም ሰውን ይገምታሉ እና ልክ ሲያየኝ ነው ችራት እንትን መሬት የምትገዛው አሉኝ። ከዛ እኔ ደግሞ ባንክ ሄጄ ልበደር ነበረ፣ እንትን ካርታውን አስይዤው ልበደር ነበረ። ከዛ እንደዛ ከሆነማ በዚህ ዋጋ ሸጥም አላለኝም። ከዛ ለምን እንዴ መሬት እኮ ውድ ነው፣ በዚህ ዋጋ አይገኝም ማለት እኔ እኮ ብር የለኝም፣ ይሄንን ራሱ ተበድሬ ሊገዛ ነው ከባንክ ምናምን ካርታ አስይዤው አልኩት። ሞቼ ይገኛለሁ አለ። ከዛ እስካሁን አስለፍተኸኛል እኮ ምናምን አልኩት። ከዛ አይቻልም አለኝ። ከዛ እኔም ተናደድኩኝና ተውኩትኝ። ትተነዋል። ምክንያቱም
በጣም መጀመሪያ ከጠራው ዋጋው በላይ ነው የጨመረበት። ሲጨምርበት እኔም በቃ ከአቅሜ በላይ ነው አልኩኝና ተውኩት። ሌላ ቦታ ፈለጋ ሄር ዋጋው ጭማሪ ያለው ግን ያህል አይደለም፣ ግን ጥሩ ነው ይሁን በሚባለው ዋጋ። ምክንያቱም ርካሽ ነገር ዱባ እንኳን ባቅሙ ውድ ነው፣ ተወዷል። ያልተወደደ ነገር የለም። ከዛ ተግባባን። ግማሽ ብር ከፈልን። ከከፈልን በኋላ አይሆንም አይቻልም። ለምን እንዴ? የመሬት ዋጋ እኮ ይሄ ብቻ አይደለም ጨምሯል ምናምን አለኝ። ከዛ እሱን ተውኩት። ብሬ መልስልኝ አልኩኝና ብሬ መለሰልኝ። እግዚአብሔር ይስጠው፣ እግዚአብሔር ይስጠው። እውነት እሱን ብቻ ነው የማመሰግነው። ሌላው ደግሞ የቤት ክራይ ከምቀመጥ አልኩኝና ተከራይቼ አሁን ያለሁበት ቤት ተከራይቼ ነው የምኖረው እና ከምቀመጥ ብዬ ነው ትንሽ ስራ ጀምሬያለሁ። 2 ወር እንደተቀመጥኩ የ2 ወር ከፍዬ ነበረ የገባሁበት። የ2 ወር ከፍዬ ልክ የ2 ወሩ ሲያልቅ እኔ ሊከፍል ተዘጋጅቻለሁ። እስኪ አንድ ልክፈለው 10 ያው ሳታውቁ ነው የሚደርስባቸው የቤት ኪራይ ነው። ከዚህ በፊት ተከራይቼ ኖሬ አላውቅም። ከቤተሰቦች ጋር ነው የኖርኩት። ሲሄድም የቤት ኪራይ ሳልከፍል ነው የሄድኩት። ከዛ አንዴ ልክፈለው አልኩኝና ተዘጋጀው። ማለት የ3 ወር የ4 ወር ለመክፈል ማለት ነው። ጠርቶኝ እንኳን አይደለም በስልክ ነበር የነገሩ። ለካ ሰምቷል። እኔ አላውቃቸውም፣ እነሱ ያውቁኛል። ቀደም ብሎ ቤተሰቦች ያውቁኛል። የማያውቁኝ ሀገር ይጃለሁ ብዬ ነው ነበር የማስበው፣ ግን እነሱ ያውቁኛል። ከዛ የቤት ክራይ ጭማሪ እንድትጨምሪ ነበረ ይደውልንልሽ አለችኝ። አከራይ ናት እንትን ያለች እየደወለችልኝ ማለት ነው። ከዛ ለምን ገና ከገባሁበት እኮ 2 ወሬ ነው አልኩ። ከዛ አይ መብራት በጣም ኦቨር እየቆጠረ ነው። አስቡት፣ እኔ እንጀራ አልጋግርበት በእንትን ነበር፣ በእንጨት ነው የሚጋግረው። ብቻዬን ነኝ የምኖረው። እሱም ሆኖ ግን እንጀራ የምጋግረው በ2 ሳምንት አንዴ ወይ በሳምንት አንዴ ነው። ብዙ ጊዜም አልጋግርም። እሱንም ብጋግር ወይ 5 እንጀራ ወይ 4 እንጀራ ብጋግር ነው። ገብታችኋል? ብቻዬን ስለምኖር እና በጣም ኦቨር እየጨመረ ነው። እኔ ቆጣሪውን አያለሁ ስትጠቀም ያለች የዛራ ደግሞ እንትን ስለነበርኩኝ ወፍራም በጣም ወፍራም ስለሆንኩኝ መቀነስ ፈልግ ነበረ። ብዙ ጊዜ ሰላጣ ነው የምጠቀመው እና ኤሌክትሪክ ብዙም አልጠቀምም። ዛሬ እኔ እኮ ብዙም አልጠቀምም ምናምን አልኳት። አይ በጣም እንትን ካላልሽው መጨመር ካልፈለግሽ ወይም ደግሞ ማስጨምሪ ከሆነ በከሰል ተጠቀሚ አለችኝ። ከዛ በከሰል ደግሞ ከእንትን ኤሌክትሪክ በላይ ነው። 1 ኩንታል እኔ ያለሁበት አካባቢ ደግሞ ሰፈር ላይ ወደ 1000 ዝቅተኛ ብባል፣ ዝቅተኛ 1000 ከ1000 በታች የለም። እና ያንኑ ደግሞ ኤሌክትሪክ ለማብራት ጨምሬበት የቤት ኪራዩ ላይ ጨምሬ ቢከፍል ይሻለኛል እና ብዬ ጨመርኩ። አሁንም ምን ብሉኝ ጥሩ ነው። ምን ብር ሞልቶላ እንዴ 5-6 እና የ1 ዓመት ምናምን ብትከፍያሉ እና በጣም ነው የገረመኝ። እስቲ እናንተ ያጋጥማችሁ ነገር ከስደት ተመልሷችሁ ያጋጥሞኛል የምትሉት? አሁን ቤተሰቦች እንደመጣው አካባቢ በተለይ አባቴ አራ እኔ ከአንቺ ጋር አልሄድም፣ ከአንቺ ጋር ከሄድኩኝማ ዋጋ እንትን ይጨምሩብኛል፣ እኔ ከአንቺ ጋር አልሄድም ይለኝ ነበረ። ለካ ወዶ አይደለም። ያኔ እስቅ ነበረ አብሬሽ አልሄድም ስለኝ ጊዜ ማለት ነው። እና ያለኝ ነገር ሁሉ አይቼዋለሁ። በጆሮ የሰማሁት ሁሉ በአይኔ ሰምቻለሁ፣ አይቻለሁ፣ ደርሶብኛል። እኔን ብቻ ነው እናንተንም እስቲ እንደዚህ አይነት ነገር ያጋጠማችሁ ሰዎች ካላችሁ ሀሳባችሁን አካፍሉ። አሁንማ በጣም እንትን ያለ እኔ ምንም የለኝም፣ ግን ከስደት እንደመጣሁ ሳያውቁ ግን እንጃ አላውቅም፣ ብቻ ሀብታም መስያቸውን አላውቅም። እንዲህ እንደማያውቁ የምሬን እምላችሁ ነው። ሀሳባችሁን አካፍሉ። ከወደዳችሁ ሼር ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ
ቤተሰብ በመሆን ወደ ቤቴ ተቀላቀሉ እላችኋለሁ። ወዳችኋለሁ ውድ ቤተሰቦቼ። ከአሁን በኋላ አልጠፋም ብዬ ተስፋ አደርጋለሁ። እንደምታበረታቱኝም እተማመንባችኋለሁ ማለት ነው። እና እጅ ስራዬን ትቻለሁ። በነገራችን ላይ ወሬ ሳገኝ በቃ እና በዚሁ አጋጣሚ ማዘል ለምትፈልጉ ይዘዙኝ፣ ይሰራል። ወዳችኋለሁ። ቻው